ዳግመኛ ደካማ ሰው መስለህ እንዳትታይ ምን ማድረግ እንዳለብህ ልንገርህ። ሰዎች እንዲንቁ የፈቀድከው ባንተ መርበትበት ነው። አንድ ሰው ሲጮህብህ ወይም ሲሰድብህ አትደናገጥ። ይልቁንም በዝግታ ተቀመጥና በግድ የለሽነት እሺ ብለህ ለፈው። ምላሽ ስትነፍጋቸው ኃይላቸው ይጠፋል። ንግግርህን ሲያቋርጡ ዝም ብለህ ትኩር ብለህ ያቸው እንጂ አትቀጥል። ዝምታ እንዲያስጨንቃቸው አድርግ። የኃይልና አስፈሪነት ጥበብ በዝምታ ማየት ጭምር ነው። ዝም ብለህ ፎሎ አድርገኝ። እንደ ጋንግስተር አስብ፣ እንደ ጠበቃ ተናገር። ዓለምን ለመግዛት በውስጥህ እንደ አዳኝ አውሬ ስልታዊ፣ ጨካኝና ንቁ መሆን አለብህ። ጥቅምህንና ግዛትህን እንደ ወሮ በላ በድፍረት አስጠብቅ። የሰውን ተንኮል ቀድመህ አንብብ። ነገር ግን ይህ አደገኛ ማንነትህን እንደ ጠበቃ በተሳለው ንግግር ሸፍነው። ቃላትህ የተመዘኑ በሎጂክ የተሞሉና የረጉ ይሁኑ። ጩኸትና መደናገጥ የደካሞች ነው። ኃያል ሰው ግን ሳይጮህ በቃላቱ ጠላቱን ሽባ ያደርጋል። ባህር ልብስ ውስጥ እንደተሸሸገ ስለታም ሰይፉን። ሰዎች ልስላሴህን ይውደዱት፣ ጥንካሬህን ግን ሲቆርጣችሁ ብቻ ይረዱት። አስተሳሰብህን መሳሪያ፣ ንግግርህን ደግሞ ጋሻ ይሁን። እኔም ከጥቃት መከላከልህ ጋሻ ነኝና ፎሎ ማድረግ እንዳይረሳ። ታጥበው ከማይጸዱ ሰዎች ራቅ። አሳማን ካጠብከው ልክ እንደጨረስክ መልስ ወደ ጭቃው ይሮጣል። ይህ የሆነው አሳማውን ቢተኛ ስለሆነ ሳይሆን ተፈጥሮ ስለሆነ ነው። እናም ልታነቃቸው የማትችላቸው ሰዎች አሉ። ይህ የሆነው አንተ ስላልሞከርክ ሳይሆን እነሱ ከመጽዳት ይልቅ ጭቃውን ስለሚበርጡ ነው። ምንም አይነት ማስረጃ ወይም እውነታው ከጭቃው ሊያወጣቸው አይችልም። ስለዚህ አይናቸውን ጨፍነው ለመቀጠሉ የወሰኑትን ለማሳመን ጉልበትን አታባክን። እስኪ ጽድት ያለ ፎሎና ሼር ጋብዘኝ። በአደባባይ ሊያሳፍሩና ሊያዋርዱ ሲሞክሩ ይህንን አድርግ። በአደባባይ ሊያሳፍሩ ሲሞክሩ የሚፈልጉት አንተ ተደናግጠህና ተቆጥተህ ራስህን እንድታሳንስ ነው። አንተ ግን እንደ ንጉስ በዝምታ ተመልከታቸው። አንድ ሰው ሊያቃልል ሲሞክር ለ3 ሰከንድ ዝም ብለህ አይኑን ትኩር ብለውና ከዚያም በረጋ ድምጽ ደህና ነህ ወይም ጨረስክ ብለህ ጠይቀው። ዝምታህና መረጋጋትህ አሳፋሪው አንተ ሳትሆን እርሱ መሆኑን ለታዳሚው ያረጋግጣል። ውሻ ሲጮህ መልስ የምትጮህ ከሆነ አንተም ውሻ ነህ። አንበሳ ግን በጮኸት መሃል በግርሞ ያልፋል። ዝምታ ሰዎችን ከሺህ ቃላት በላይ ያሳፍራቸዋል። እስኪ በዝምታዬ አሳፍራቸዋለሁ ብለህ ኮሜንት ላይ ጻፍልኝ። ፎሎ ማድረግ እንዳይረሳ። እንደ ተላላኪ አትራመድ። እንደ ተላላኪ መጣደፍን አቁምና በንጉስ እርምጃ መራመድ ጀምር። የሚቸኩል ሰው በሁኔታዎች እየተነዳ እንደሆነ ያሳያል። የሚረጋጋ ሰው ግን የሁኔታው ጌታ ነው። እንደ ንጉስ በግርማ ሞገስ በመራመድ ሰዎች ሳያውቁት እንዲፈሩ በማድረግ የጊዜ ባለቤት መሆንህን ለዓለም አሳይ። እንደዚህ አይነት የዳርክ ሳይኮሎጂ ቲፖች እንዲደርሷችሁ ይሄንን ፔጅ ፎሎ ማድረግ እንዳይረሳ። ጠላትህን ሙሉ በሙሉ ደምስሰው። ጠላትህን መምታት ካለብህ ሙሉ በሙሉ ደምስሰው። በትንሹ የተጎዳ ጠላት አገግሞ ይበቀልሃል። ሙሉ በሙሉ የተደመሰሰ ጠላት ግን ዳግም አይመለስም። ግማሽ እርምጃ ውድቀት ነው። ወይ ሙሉ በሙሉ አጥፋው ወይ አትንከው። በግማሽ የተተወ ጠላት እንደ ረመጥ ውሎ አድሮ ያቃጥልሃል። ለመምታት ከወሰንክ ርህራሄን እርሳው። ምትህ የመጨረሻና የማያዳግም ይሁን። የቆሰለ እባብ እጅግ አደገኛ ነው። የጀመርከውን ውጊያ በግማሽ አታቋርጥ። በውጊያ ላይ ርህራሄ ትልቅ ስህተት ነው። ፎሎ ማድረግ እንዳይረሳ። የሰው መንጠቆ እንዳይበላ ተጠንቀቅ። የሰው ልጅ ለጊዜያዊ ፍላጎቱ ባሪያ ስለሆነ ተንኮለኞች ሁልጊዜ የሚታለል ሰው አያጡም። አብዛኛው ሰው ትኩረቱ ያለው በሚታየው ትንሹ ስጋ ላይ እንጂ በውስጡ ባለው መንጠቆ አይደለም። ዛሬ ለሚታየ ትንሽ ጥቅም ወይም ጣፋጭ ቃል የምትታለል ከሆነ ለነገ ለትልቅ ውድቀት እጅህን ሰጥተሃል ማለት ነው። ተንኮለኞች የሰውን ችኮላና ስስት ተጠቅመው ግዛታቸውን ይገነባሉ። በሰው መንጠቆ አልበላም ብለህ ኮሜንት ላይ ጻፍልኝ። የሰዎችን አእምሮ መቆጣጠር የዳርክ ሳይኮሎጂ ቁጥር 2 መጽሐፍ። ሰዳቢህን ግራ አጋባው። አንድ ሰው ሲሰድብ ዝም ብለህ ተመልከተው። ስድቡን እስኪጨርስ ድረስ ምንም አትመልስለት። ልክ ተሳድቦ ሲጨርስ ደህና ነህ ግን አይደል? ምንም የተፈጠረ ነገር የለም ሁሉም ሰላም በለው። ይህ ሰዳቢውን ምቾት ይነሳዋል። ይህን ዘዴ ተጠቅመህበት ታውቃለህ ወይንስ ካሁን በኋላ ማን ላይ ሊጠቀምበት አሰብ? እንደዚህ አይነት አዳዲስ ዘዴዎችን ማግኘት ከፈለግ ይህን ፔጅ ፎሎ ማድረግ እንዳይረሳ። ከዳርክ ሳይኮሎጂ መጽሐፍ ያገኘሁት ሰዎችን የመቆጣጠሪያ ሪሞት ልስጥህ። ሰዎች ስለራሳቸው በሚስሉት ውብ ምስልና በሚያሳዩ የውሸት ስኬት አትደናገጥ። ከዚያ ከሚያብረቀርቅ ጭምብል በስተጀርባ የተደበቀ ጥልቅ እስር ቤት አለ። እያንዳንዱ ሰው የሚደብቀው ቁስል፣ የሚፈራው ጥላና የታሰረበት ሰንሰለት አለው። ያንን ድብቅ ድክመት ካገኘ ሰውን እንደ መጽሐፍ ማንበብ ትችላለህ። ውጫዊ ነገራቸው ማስፈራሪያቸው ነው። ውስጣዊ ድክመታቸው ግን ያንተ እነሱን የመቆጣጠሪያ ሪሞት ነው። በመቆጣጠሪያ ሪሞት ፎሎ እያደረግ ከሰዎች ጭምብል ጀርባ ምን እንዳለ የማወቅ ሳይኮሎጂ። ጣፋጭ ንግግር ሁሉ ደግነት አይደለም። አሳጥማጅ መንጠቆን በጣፋጭ ምግብ እንደሚሸፍነው ሁሉ ተንኮለኛም ሴራውን በፈገግታና በውሸት ውዳሴ ይደብቃል። ሰዎች ከመጠን በላይ ካወዳደሱ የሆነ ነገር ሊቀሙ ወይም ሊጠቀሙበት እያደቡ መሆኑን ወቅ ቃላትን ሳይሆን ድርጊትና በስተጀርባ ያለውን ስውር ፍላጎት አንበብ። ካልሆነ ግን ሳታውቀው ለሌላው መጠቀሚያ ትሆናለህ።
እኔ የሌሎች መጠቀም ያልሆነም ብለህ ኮመንት ላይ ጻፍልኝ። ፎሎ ማድረግ እንዳይረሳ። ለከዳ ሰው ይቅርታ እንዳታደርግ። አንድ ጊዜ ከዳህን ሰው ደግመህ አትመነው። መርዝ የነበረበት ኩባያ ታጥቦ ቢቀርብ ውስጥ ላይ ግን ጥርጣሬ መዝራቱ አይቀርም። ለከዳ ሰው ይቅርታ ማድረግ ደግነት ሳይሆን ራስን ለሁለተኛ ጥቃት ማዘጋጀት ነው። ያቆሰለ እባብ ቆዳውን ቢቀይርም መርዙን ግን አይረሳውም። ሰዎች አንዴ ካቃለሉህና እምነትህን ካረከሱት ያንኑ መንገድ ደግሞ መሄዳቸው የማይቀር ሀቅ ነው። ስለዚህ ለራስ ስትል በሩ በደንብ ዝጋው። የንጉሥ ግዛት ውስጥ ለከዳተኞች ምንም ቦታ የለም።